ሰላምና ክብር ለእናንተ ይሁን። በዛሬ ፕሮግራማችን የቱርክን የፖለቲካ መድረክ ለረጅም ዓመታት የተቆጣጠረውንና እንደገና አሁን ትኩረት ውስጥ የገባውን አንድ ወሳኝ ጉዳይ እንመረምራለን። የሴቶችን አለባበስ በተለይም ሂጃብ እንዴት የፖለቲካ ማንነት መለኪያና የስልጣን ፍልሚያ ማዕከል እንደሆነ እንነጋገራለን። በቅርቡ በስኺ የተፈጠረውን ክስተት እንደመነሻ በመውሰድ ይህ ጉዳይ ስለ ሙስሊም ሴቶች የፖለቲካ ተሳትፎ ይናገራል። በቱርክ ታሪክ ውስጥ የሂጃብ ጉዳይ ከጊዜ ጋር እየተቀያየረ የመጣ የማንነትና የፖለቲካ መገለጫ ነው። የዘመናዊነት ጉዞ ሲጀመር የአለባበስ ምርጫ ለሀገር ግንባታ የነበረው ጠቀሜታ ተንጸባርቆበታል። ነገር ግን በየዘመናቱ የነበሩ ፖለቲካዊ አስተሳሰብ ፍሰቶች የሂጃብን ትርጉም ከሃይማኖታዊ እሴትነት ወደ ፖለቲካዊ መድረክ አሻግረውታል። ይህ ሂደት የሴቶችን የልብስ ምርጫ በአንድ በኩል ለዘመናዊነት ባለው አመለካከት፣ በሌላ በኩል ደግሞ ለባህላዊና ለሃይማኖታዊ ማንነት በሚሰጠው ክብር መካከል የሚፈጠር የፖለቲካዊ አስተሳሰቦች መገኛ ነጥብ አድርገውታል። ይህ አቀራረብ በአንድ ወቅት ወይም አቅጣጫ ላይ ብቻ ሳያተኩር የፖለቲካዊ አስተሳሰቦች መስተጋብር ውጤት እንደሆነ ያሳያል። በቅርቡ በስኪሸሄር የሜሄልጋዚ ወረዳ ከንቲባ የሆኑት ዘይነብ ጉኔሽ የለበሱት ባህላዊ ልብስ ያነሳው ውዝግብ የዚህን የፖለቲካ ሽኩቻ ጥልቀት ያሳያል። እዚህ ላይ ልብ ሊባል የሚገባ ጉዳይ ልብስ ብቻ ሳይሆን ማን ሊወክል ይገባል የሚለው የፖለቲካ ጥያቄ ነው። የሴቶች በሂጃብ ወይም በባህላዊ ልብስ በፖለቲካ መድረክ መታየት አንዳንድ ጎኞች እንደ ኋላ ቀርነት ሲመለከቱት፣ ሌሎች ደግሞ እንደ የመብትና የነጻነት መገለጫ ያዩታል። ይህ ክስተት በቱርክ ውስጥ በሴቶች ተሳትፎ ላይ ያለውን ሰፊ ክፍፍል ነጸብራቅ ነው። በመጨረሻ ይህ የፖለቲካ ትርክቶች ፊልሚያ በሌሎች ሀገራት በስፋት እየታየ ያለ አሳሳቢ ጉዳይ ነው። በሀገራችንም በሰባተኛው ሀገራዊ ምርጫ ወቅት ሙስሊም ሴት ፖለቲከኞች በምርጫ ቅስቀሳ ወቅት የነበራቸው አቅምና አስተዋጽኦ ጎልቶ መታየት ሲገባው ትኩረቱ በሙሉ በሂጃባቸው ላይ ብቻ መደረጉ ለፖለቲካ የተሳትፎ ትልቅ እንቅፋት እንደነበር ያሳያል። ይህ በቱርክም ሆነ በሀገራችን እንዲሁም በሌሎች ሀገራት የሚታየው ክስተት የሙስሊም ሴቶችን የፖለቲካ ተሳትፎ ችሎታቸው ሳይሆን በአለባበሳቸው የመለካት አደገኛ አዝማሚያ መኖሩን ያሳያል። እናንተስ ምን ታስባላችሁ? የሴቶች ማንነትና አለባበስ በፖለቲካ መድረክ ላይ የሚሰጠው ትኩረት የሴቶችን የውሳኔ ሰጪነት ሚና እያዳከመው ነው ወይስ እያበረታው? አስተያየታችሁን በኮሜንት ላይ ያጋሩኝ። መልእክቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለብዙዎች እናድርስ። ይህ ፖለቲካሊ ሙስሊማን። እኔ ዘቢባ ሐሰን መሐመድ ነበርኩ። ሰላም።